በጣም ቆንጆ ነው የጨዋታው ድባብ እንደምታየው። እኔ አሁን ለሁለቱም ቡድን ነው የምጫወተው፣ ምክንያቱም ይሄኛው የቀይ ባህር አንበሶች ናቸው፣ እነዛ የአባይ ጥቁር አንበሶች ናቸው። ስለዚህ ለሁለቱም መጫወት ግድ አለብኝ። ሁለቱም ጋር እጫወታለሁ። የመጀመሪያው ሀፍ ለቀይ ባህሩ እየተጫወትኩ ነበረ። አሁን የሚቀጥለው ለአባይ እጫወታለሁኝ። ይሄ ወዳጅነትን የሚፈጥር ነገር ነው። ስፖርታዊ እንቅስቃሴዎች፣ አካል ብቃት እንቅስቃሴዎች እነኚህ በጣም መስተጋብርን የሚያዳብሩ ናቸው። አባይና ቀይ ባህር የሚል ቡድን ነው። እኔ አባይ በሚል ቡድን ውስጥ ነው ያለሁት። ጨዋታው በጣም ቆንጆ ነው። በጣም ደስ የሚል ኢነርጂ ነው። እኔ አጥቂ ነኝ ለቡድኔ ማለት ነው። አሁን ደግሞ ጨዋታው ተጀምሯል። በዚህ ቡድን ውስጥ እያንዳንዱ ቡድን ውስጥ ድምፃዊ አለ፣ ሳሊ አለ፣ ገጣሚ አለ፣ ተዋናይ አለ፣ ተወዛዋዥ አለ፣ አስተማሪ አለ፣ ማአት አይነት ሰው አለ። በዚህ ውስጥ እርስ በርሳቸው ወዳጅነትን፣ ፍቅርን ያዳብሩበታል ማለት ነው። እንግዲህ የኛ ስም የአባይ አንበሶች ይባላል። አሸናፊነቱም ያው በእኛ ነው የተጠናቀቀው። እኔ እዛ ውስጥ የቀኝ መስመር አጥቂ ነበርኩኝ። ካስገባነው ጎል ውስጥ አንዱን አስገብቻለሁ ለቡድኔ ማለት ነው። እጅግ በጣም ደስ የሚል የኪነ ጥበብ ሰዎች በጋራ የእግር ኳስ ስፖርት ነበረን። በጣም የሚገርም ነው። በአንድም በኩል ሰውነታችንን አነቃቃን፣ ተጫወትን፣ የልጅነት ጊዜያችንን አስታወስን። በሌላ በኩል በፍቅር በአንድነት አብረን ተጫወትን። ሁሉም አርቲስት፣ ዘፋኙ፣ ተዋናኙ፣ ዳንሰኛው፣ ሙዚቀኛ፣ መሳሪያ ተጫዋቹ፣ ኤቭሪ ተዋናኝ በአጠቃላይ ደራሲው ጭምር እዚህ በአንድ መለያ ውስጥ ተቀምጠን ያደረግነው ጌም ነው። እኔ እንኳን ራሴን በራሴ መርጬ አራጋቢ ነበርኩኝ። ኢትዮጵያ ብድርሽ ይግባኝ አልክድሽም ክንዴ ይክዳኝ። በየሄድበት ተጓዝንበት በመድረኮቻችን በተለያዩ ቦታዎች ስለ ኢትዮጵያ መስበክ አለብን። ኢትዮጵያ በምንም አይነት አትፈርስም። ኢትዮጵያ በምንም አይነት አትመነምንም። ኢትዮጵያ የበለጠ ታድጋለች፣ ከከፍታ ቦታ ማማ ላይ ትደርሳለች ብለን